ድንግልናዋን የወሰደችው ራሷ ናት። ድንግልናዋን የወሰደችው ራሷ ናት ካለን እንዴት በመሃል ጣቷ እንዴት ራሷን በራሷ ለማርካት በሴጋ እንዴት ሊሆን ቻለ ብዬ ጠይቄያታለሁ። በእለቱ ልደቴ ነበረ። በልደቴ ቀን ሰክሬ ነበረ። ከመስከሬም በላይ ደግሞ ከፍተኛ የሆነ ሴሪሞኒያል ሞመንት ነበረን ቤት ውስጥ። በዚህ ሴሪሞኒያል ሞመንት ውስጥ አምሽተን ወደ ማታ ከፍቅረኛዬ ጋር ወሲብ ልፈጽም ፈልጌ ከፍቅረኛዬ ጋር ልገናኝ በሞክርም በቤተሰቦቼ እንቢታ ምክንያት ከፍቅረኛዬ ጋር ሳልገናኝ ቀርቻለሁ ትላለች የዛሬዋ የጠፉ ድንግሎች ፕሮግራማችን ባለ ታሪክ ነች። ይህች ሴት እጅግ በጣም ታዋቂ ሰው ነች። ድንግሌን ራሴን በራሴ የወሰድኩት በ19 ዓመቴ ነው ትላለች። በተወለደችበት ቀን ልደቷ በተከበረበት ቀን ሲሆን እሷ ደግሞ ማታውን ይሄንን እንደፈጸመች ትናገራለች። ሂደቱን እንዴት እንደፈጸመችው ታሪኩን አንድ ባንድ ነግራኛለች። ይሄን ፕሮግራም ለእናንተ ማቀርበው ሌሎች ሰዎች ከዚህ ተምረው ራሳቸውን እንዲጠብቁ ነው። ይህች ባለ ታሪክ ራሷን በራሷ ለማርካት ወይም ግለ ወሲብን ለመፈጸም ወይም ደግሞ ሴጋ የሚባለውን ራስን በራስ የማርካት ሲስተም በመጠቀም የመሃል ጣቷን በመጠቀም መሃል ጣቷን ቫዝሊን በመቀባት የስሜት አካሏን ወይም ደግሞ የሰውነት አካሏን ሴንሲቲቭ ስፍራዋን ትነካካለች። ስነካካ ስሜቴ ከፍ ይላል። ራሴን በራሴ ወርም አፕ አደረኩኝ። በስካር ስሜት ውስጥ ነበርኩኝ። በመሃል በማላውቀው ሁኔታ የመሃል ጣቴን ግጥም አድርጌ ወደ ውስጥ ገፋሁት። በጣም በሚያስደነግጥ ሁኔታ በዛቸው ቅጽበት ደም ፈሰሰኝ ስትል ተናግራለች። ይሄ ጉዳይ እውነት ነው አይደለም? ደም ይፈሰሰኝ ምናልባትም ፔሬዴ መጥቶ ይሆን የሚል ጥርጣሬ ውስጥ ገባው። ተጠራጥሬ መቅረት የለብኝም በሚል እሳቤ የፍቅር ጓደኛዬን ለወሲብ አነሳስቼ ከእለታት አንድ ቀን ለወሲብ አነሳስቼ እንዲጠይቀኝ አድርጌ ከፍቅር ጓደኛዬ ጋር በወሲብ አብሬው ተኛለሁ ትላለች ይህች ባለ ታሪክ። አብሬው በመተኛበት ጊዜ አስቀድሜ ድንግል እንደሆንኩኝ ነግሬው ነበረ። ነገር ግን በኋላ ላይ ድንግልናዬ እንደሌለ በአሳለፍንበት ያልጋ ላይ ቆይታችን ለማወቅ ችያለሁ። በዚህ ወቅት ትንሽ ተደናገጥኩኝ። በእርግጥ ቀድሞውኑ በጣቴ ራሴን በራሴ ድንግልናዬን እንደወሰድኩት አውቃለሁ። ነገር ግን ድጋሚ ደንግጫለሁ ስትል ነው የገለጸችው። የፍቅር ጓደኛዬ ምንድነው የተፈጠረው? ከኔ በፊት የፍቅር ጓደኛ ነበረሽ ወይስ ምን ተፈጠረ የሚለውን ጥያቄ አጥብቆ ቢጠይቀኝም ይሄንን ምላሽ ግን ድንግሌን ራሴን በራሴ ወስጃለሁ ብዬ ለመናገር እጅግ በጣም አፈርኩኝ። ታዲያ ማድረግ የነበረብኝ አንድና አንድ ምንድነው? ይሄንን ምስጢር ለራሴ አድርጌ ዝም ብዬ መቀመጥ አማራጭ ነበረ። ዝም ብዬ ቁጭ አልኩኝ። ዶክተር አሁን እኔ በዚህ ችግር ውስጥ የደረሰብኝ ወይም ደግሞ ይሄ ችግር ያስከተለብኝ ችግር ከፍተኛ የሳይኮሎጂ ችግር አሳድሮብኛል። እድሜዬ ያኔ 19 ቢሆንም አሁን ግን 19 አይደለም። እድሜዬ በጣም ከፍ ያለ ነው ስትል ነው የነገረችን። እድሜዬ ከፍ ያለ ቢሆንም ግን እስከ ዛሬ ድረስ ትዳር አልያዝኩም። ትዳር ለመያዝ እንኳን እንቅስቃሴ ሳደርግ ከፍተኛ ፍላጎት የሚያድርብኝ የራሴን በራሴ የማርካት ያንን ራሴን በራሴ አርክቼ ውሎ ለማደር እንጂ ባላግብቼ ልጅ ለመውለድ ያለኝ ፍላጎት እጅግ ዝቅ ብሏል። ስለዚህ እኔ ከወንዶች ይልቅ ጣቴን ነው የማፈቅረው ስትል ነው ታሪኳን ባጭሩ ያጋራችን። ይህች ሴት እለቱ በመጀመሪያ ከላይ ማየት ያለብን በመጀመሪያ ይሄ ችግር የተፈጠረው ወይም ደግሞ ድንግልናዋን የወሰደችው ራሷ ነች። እንዴት? ሴጋ ወይም ራስን በራስ ማርካት የሚለውን ሲስተም በመጠቀም በምን ሁኔታ ጠጥታ ነበረ? ሞቅ ያለ መጠጥ ጠጥታ ነበረ። ስለዚህ መጠጥ ምን አድርጓታል? የምታደርገውን ነገር እንዳታውቅ በድፍረት የሆነ ነገር ማድረግ እንዳለባት ጋብዟታል። መቼ ነው ይሄ የተፈጠረው? በልደቷ ቀን ነው። ስለዚህ መጠጥ ለመጠጣት እንኳን የጋበዛት ምኗ ነው ስንል ልደቷ ነው ማለት ነው። በልደት ቀን ምን ይፈጠራል የሚለውን ስናይ በርካታ ሌሎች ታሪኮች አሉ። ወደፊት ወደ እናንተ የምናቀርባቸው ያጫወቱኝ ማለት ነው። ይሄን ታሪክ ያንቺ ድንግል እንዴት ነው የጠፋው? ኮሜንት ላይ ጻፊልኝ፣ ያንቺንም ታሪክ አቀርብልሻለሁ። ደውሉልን፣ ስልክ አለ። ታዲያም ልደት ተብሎ በሚዋልበት ስፍራ ላይ ምን ያህል ነው ወላጆች ልጆቻችንን እየጠበቅን ያለ ነው?
ስንት ልጆች ናቸው በልደት ምክንያት እየተደፈሩ ያሉት? ስንት ልጆች ናቸው ክብረ ንጽህናቸውን እያጡ ያሉት? ኦኬ ኖርማል ነው ይሄ ሴክስ ነው፣ ሴክስ ኖርማል ነው ልንል እንችላለን። ስንት ሰዎች ናቸው በዚህች ዕለት ይሄንን ግብረ ወሲብ ፈጽመው በሽታ ላይ የሚወድቁት? ስንት ሰዎች ናቸው ከፈጣሪያቸው ጋር የሚጣሉት? ስለዚህ ወላጆች ከፍተኛ ቁጥጥር ለልጆች እንደሚያስፈልጋቸው መረዳት አንዱ ኮንሰፕት ነው። የዚህች ሴት ታሪክ ድንግሏን ያጣችበት መንገድ ለኛ የነገረችን እንዴት ሳይኮሎጂካሊ ራሴን መገንባት እችላለሁ፣ እንዴት ወደ ትዳር መመለስ እችላለሁ፣ ወንድ ሁሉ የሚንቀኝ ነው የሚመስለኝ የሚል ሐሳብ ነው የሰጠችን። ስለዚህ የሷ ሐሳብ በሁሉም ሴቶች ላይ ሊደርስ ይችላል። እንዴት ሲሆን ሴቶች በዚህ መልክ ራሳቸውን ጥለው ለግብረ ወሲብ ራሳቸውን ሲጋብዙ ማለት ነው። ግብረ ወሲብ በራሱ የራሱ የሆነ ጊዜ አለው። ያ ጊዜ እስኪመጣ ድረስ ግን ራስን ጠብቆ በተጠንቀቅ ራስን ጠብቆ መኖር እጅግ አስፈላጊው ነገር ነው። ስለዚህ በልደቷ ቀን ይሄ ተፈጥሯል። በልደቷ ቀን ያ ሁሉ ተፈጥሯል። ሴሪሞኒ አለ፣ ንጽህና አለ፣ ራስን ከፍ ያለ ሙቀትና ስሜት ውስጥ ማስገባት አለ፣ መጠጥ አለ፣ ጓደኞች አሉ፣ ሌሎች ለብሰው ዘንጠው የሚመጡ ሰዎች አሉ፣ መልካም ሽቶ የሚቀቡ ተቀብተው የሚቀርቡ ሰዎች አሉ። ያ ሁሉ ምግብ አለ፣ መጠጥ አለ። እነዚህ ሁሉ የሴክስ ፍላጎታቸውን ወይም የግብረ ወሲብ ፍላጎታችንን ከፍ የሚያደርጉ ነገሮች ናቸው። ስለዚህ እዛ አካባቢ ላይ ሰዎች ራሳቸውን ይጠብቁ የሚለው አንዱ ነው። ሰዎች ራሳቸው እዛ ጋር ተጋላጭ የሚሆኑት ሰዎች ራሳቸውን ይጠብቁ የሚለው አንዱ ነው። ሁለተኛው ሴት እህት ያላችሁ ወንድሞች እህቶቻችሁን ጠብቁ የሚለው ሌላ አንዱ ነው። ሶስተኛው እናት አባት ሆናችሁ ልጆቻችሁን ለልደትም ሆነ ለየትኛውም ሴሪሞኒያል ሞመንት የምትልኩ እናት አባቶች መጠበቅ፣ መጠንቀቅ፣ መቆጣጠር ሌላው አንደኛው መፍትሄ ነው። እነዚህን ነገሮች ተከትለን እነዚህን ነገሮች ልጆቻችንን ባይሆን ወደ እንደዚህ አይነት ሴሪሞኒያል ሞመንት እንዲሄዱ ከመጋበዝ ይልቅ ወደ ስፒሪቹዋል ላይፍ ወዳለበት መልካም ስፒሪት ወዳለበት መላክ፣ ወደ ቸርች መላክ፣ ሪሊጂየስ የሆኑ ስፍራዎች ላይ መላክ እጅግ በጣም መልካም ነው። በእርግጥ ያ ፍላጎት ያለው ሰው ሪሊጂየስ ኤሪያ ላይም ምን ሊያደርግ ይችላል። ነገር ግን እዛ የተሻለ ነው። ብዙም ይሄ ነገር አይደጋገምም። መንፈሳዊ ህይወት ያለበት ቦታ ላይ ብዙም ሴት ልጅ ተደፈረች ሲባል አይሰማም። ምናልባትም በ10 ዓመት 2፣ በ5 ዓመት 2፣ በ7 ዓመት 2፣ በ1 ዓመት 1 እንደዚህ ነው ሊከሰት እንጂ። ነገር ግን ሴሪሞኒያል ሞመንት ያለበት ቦታ ላይ ከፍተኛ ጥቃት ሲደርሱ ይታያሉ። ልጆቻችን፣ ጨቅላ ልጆቻችን፣ 16 ዓመት ያልሞላቸው ልጆች። ስለዚህ በተሻለ መጠን ልጆቻችን መጠበቅ የሚለው አንዱ ነው። ወደ ባለ ታሪኳ ስንመጣ ግን አንቺ ማድረግ አለብሽ ተብሎ የሚታሰበው ሳይንቲፊካሊ እና እንዲሁም ደግሞ ሪሊጂየስ ተኮር የሆኑ አድቫይዝ ላደርግሽ የሚችለው ነገር በመጀመሪያ አንቺ መርካት ያለብሽ ይህንን ሐሳብ ለሌላው ማህበረሰብ ማካፈልሽ ላይ ነው። መርካት አለብሽ በዚህ ሐሳብ። ሌሎች ሰዎች ከዚህ በኋላ ይጠነቀቃሉ የሚል ሐሳብ ይኖረናል። ይሄ ትክክል እውነት ነው ግን ብለን እንድንጠረጥር የሚያደርግ ሐሳብ ነው። ይሄ ዶክተር ኢዮብ ፈጠራ አይደለም። ኦኬ የኔ ዶክተር ኢዮብ ፈጠራ አይደለም። የሆኑ ሰዎች ፈጠራም አይደለም። በትክክል የተፈጸመ ታሪክ ነው። እኔና ያቺ ባለ ታሪክ የምንተዋወቀው እኔ ሳይኮሎጂስት ነኝ፣ እሷን ሳይኮሎጂካሊ መርዳት ነው። ስለዚህ የሳይኮሎጂ እርዳታ ለማድረግ ፈቃዷን ጠይቄ ይሁን ይሄ ቪዲዮ ይተላለፍ ብላ ፈቅዳለን ነው እያስተላለፍን ያለ ነው። ለምን? ታሪኩ አስተማሪ ስለሆነ። ስለዚህ በመጀመሪያ ይሄንን ታሪክ ወደ አስተማሪነት መቀየርሽ በራሱ ያንን ነገር ያንን ጥፋትሽን ይቅርታ እንዳደረገልሽ ለማሰብ ይጠቅማል። ሁለተኛው ሳይንቲፊካሊ መጽሐፍቶችን ማንበብ፣ ራስን መገንባት፣ አንቺ ከማንም እንደማታንሺ ማሰብ ትክክለኛው ነገር ነው። ሌሎች ሴቶችን ደግሞ እንደዚህ አይነት ችግር ውስጥ እንዳይወድቁ ምክር መስጠት አንድ ትክክለኛ የይቅርታ መንገድ ነው። ስለዚህ የሰራሽውን ስህተት ሌሎች ሰዎች እንዳይሰሩት ባደረግሽ ጊዜ አንቺ ከስህተቱ ውጭ እስከሆንሽ እንደሆንሽ የሚያሳስብ አስተሳሰብ ድረስ ወይም ደግሞ የአስተሳሰብ ልዕልና ላይ ትደርሻለሽ። ይሄ ከባድ ጥቅም ነው። ሌሎችን ሰዎች በዚህ ሐሳብ አንቺ በተጠቃሽበት ጥቃት ውስጥ እንዳትጠቂ ማድረግ ትልቁ አድቫንቴጅ ነው። ሌላው ካንቺ ዝቅ ያሉ ሰዎች ሳይንቲፊካሊ የሆኑ ተወሪዎችን ስናው ካንቺ ዝቅ ያሉ ሰዎችን መመልከት። ከዚህ በላይ ዝቅ ያሉ ሰዎች አሉ። አንቺ ምናልባት ራስሽን በራስሽ አረካሽና
ያ ድንግልና ሽንሸኝሽ እጅግ በጣም በርካታ ሰዎች ይሄን ያደርጋሉ ባይዘው አንቺ ታሪኩን ተናገርሽ እንጂ አንቺ የታሪኩ ግልጽ አውጪ ሰው ሆንሽ እንጂ እጅግ በጣም በርካታ ሰዎች በዚህ እንደተጠቁ ማወቅ ይቻላል ጥናትም ይሄን ያመለክታል ሳሴክስ ዩኒቨርሲቲ ውስጥ በተጠና ጥናት 20% ሴቶች ክብረ ንጽህናቸውን በሴጋ ነው የሚሸኙት ይሄ ጥፋት ያንቺ ብቻ አይደለም ብዙ ሰዎች ጋር የተከሰተ ነገር ነው ያን ጥፋተኝነታቸውን አምነው ሌሎች ሰዎችን አድቫይስ ሲያደርጉ አይታይም ስለዚህ አንቺ ጋር ብቻ የተከሰተ ነገር መስሎ አለማሰብ በራሱ አንድ ራስሽን የምታጽናኝበት ሳይንቲፊክ ሜተድ ነው ሌላው ሪሊጂየስ የሆነ ቲንኪንግ ወይም ደግሞ ሃይማኖታዊ የሆነ አስተሳሰብ ሰጥሽ ወደ ፈጣሪሽ መመለስ ፈጣሪሽን ማመስገን ይቅርታ መጠየቅ ፈጣሪሽን ወደ ጸሎት መመለስ መጸለይ ራስሽን ትልቅ እንዲያደርግሽ ከፈጣሪሽ ጋር መወያየት አንዱና ትልቁ ሌላኛው መፍትሄ ሊሆን ይችላል የሚል ሐሳብ ነው ልሰጥሽ የምችል ሳይንቲፊክ የሆነ ሜተድ አለ እንዲሁም ደግሞ ሪሊጂየስ ወይም ደግሞ ሃይማኖታዊ የሆኑ ሐሳቦችን ልሰጥሽ ሞክራለሁ ዶክተር ኢዮብ ነኝ ምናልባት ያንቺ ድንግል ይሄደው ተመልካቾቻችን የእናንተ ድንግል እንዴት ሄደ ምናልባት እንደዚህ አይነት አስተማሪ ያላችሁ ሰዎች ኮሜንት ላይ አስቀምጡልን የጠፉ ድንግሎች ፕሮግራማችን ላይ እኔ ዶክተር ኢዮብ ፕሮግራሙን ወደ እናንተ አቅርቤ ነበር በሌላ ዝግጅት እስክንገናኝ በያላችሁበት ከፋይንካችሁ ሰላም ሁኑ ዩቲዩብን ሰብስክራይብ ያደረጋችሁ አበረታቷቸው ሰላም